ሶ ፊታችሁ ጠዋት ስትነሱ ፓራላይዝ ሆኖባችሁ በቃ በዚህኛው ሳይድ እንደኔ ሆኖ ማለት ነው አክሰስ ማድረግ ሳይችሉ ስቀር እንዲህ ስታደርጉ ይሄ ብቻ የሚነሳው እንዲህ ከሆነባችሁ አይዟችሁ አትፍሩ። ማንም ሰው ላይ ሊያጋጥም የሚችል ነገር ነው። ያው እኔንም አጋጥሞኛል እና እኔ ግን ደንግጬ ነበር። እኔ እንደናንተ የሚነግረኝ ሰው አልነበረም እና ለዛ ነው ይሄን ቪዲዮ የሰራው ያለሁት። ይሄን ቪዲዮ የምሰራው እንደዚህ ቤሊስ ፎዚ ወይ ይዟችሁ ወይ ደግሞ ከዛ ተመሳሳይ በሽታ ደግሞ ከያዛችሁ አንደኛ ነገሮችን እንድትለያችሁ የቱ ቤሊስ ፓልሲ ወይ ደግሞ የቱ አንዳንዴ ስትሮክ የሚባል ነገር አለ። ባይዚ ስትሮክ ደግሞ ከዚህ ለየት ይላል። ስትሮክ ያው እንትኑ ደሴም ሁሉ ነገር ያው ፊታችሁ እንትን ካለ ይሄ ፓራላይዝ ካረገ ስትሮክም ቤሊስ ፎዚም ፓራላይዝ ነው የሚያደርጉት እና ግን መለየት አለባችሁ። ሐኪም ቤት ሄዳችሁ ተመርምራችሁ ሊሆን ይችላል ያሉትን ሲምፕተሞችን አይታችሁ ቤሊስ ፎዚ ሲታመም ሰው የሚሰማውና ስትሮክ ሲሆን የሚሰማው ስሜት በትክክል አጥንታችሁ አውቃችሁ የእናንተን የራሳችሁ መለየት ትችላላችሁ። ደግሞ ከዛ በላይ በጣም ሪኮማንድ የሚደረገው ሆስፒታል ሄዶ በመታየት ነው ማለት ነው። ሆስፒታል ሄዳችሁ በትክክል ምን እንደሆነ በሽታችሁ ማወቅ አለባችሁ። ምክንያቱም ቤሊስ ፎዚ ካልሆነና ስትሮክ ከሆነ ፊታችሁ ከዚህ በኋላ አይመለስም፣ እንዲህ ሆኖ ነው የሚቀረው። ስለዚህ በጣም ቢግ ኢሹ ነው። እንደዚህ ቤሊስ ፎዚም ሆነ የትኛው እንደዚህ ፊታችሁን የሆነ ነገር ፓራላይዝ ያደርግባችሁ መጀመሪያ እንትን አንደኛው ጥሩ እንትን ምክር እኔ የሚሆነው ሐኪም ቤት ሄዶ መታየት ነው። ሐኪም ቤት ሄዶ ምንድነው ፊቴ ላይ ሀፕን ያደርጋለው እና ቴስት ማድረግ። ምክንያቱም ያው ይነግሯቸዋል እነሱ ቴስት አድርገው ማለት ነው። ማለት ይሄ ቤሊስ ፎዚ የሚመጣው ከሆነች ቫይረስ ነች እና ቫይረሳችን ቫይረሷ ሰውነታችን ውስጥ የምትኖር ቫይረስ ነች እና ከጭንቀት ከጥርስ በሽታ አለም ደግሞ እንቅልፍ ማጣት በሷ ኮዞና እንደገና ልትነሳ የምትችል አይነት ቫይረስ ነች እና እዛ ሄዳችሁ ስትሮክ ከሆነ ደግሞ በቃ ፓራላይዝ ነው። ኖርማል ፓራላይዝ ወይ ተመታችሁ ነው እንትን ነርቭ ተጎድቶ ወይ ተበጥሶባችሁ ስትሮክ ሆኖ ሊሆን ይችላልና እሱ ዳንጀረስ ነው። እሱ በቃ አንዴ ስትሮክ ከሆነ ነገር ከሆናችሁ ወይ በሰርጀሪ እኔ እንጃ ስለሱ ብዙ ሪሰርች አላደረኩም፣ ግን እንደዛ ሆኖ ሊቀር ይችላል። ግን ቤሊስ ፎዚ ከሆነ አትሊስት በጣም ቀላል ነው በሽታው። ምክንያቱም ፐርማነንት በብዛቱ ፐርማነንት አይሆንም ማለት ለብዙ ጊዜ አይቆይም፣ አንድ ወር ምናምን ቢቆይ ነው በራሳቸው። አንዳንድ ሰዎች ካለምንም ትሪትመንት ነው የሚድኑት። ሆስፒታል ሄደው ትሪት ሳይደረጉ 70% በጥናት እንደተረጋገጠው 70% ካለምንም ትሪትመንት ነው የሚድነው ቤሊስ ፎዚ ከሆነ ማለት ነው። እና ቤሊስ ፎዚ ካልሆነ ግን ስትሮክ ከሆነ ቀድማችሁ ሄዳችሁ ቶሎ ሐኪም ቤት ቼክ መደረግ አለባችሁ። እና ኔክስት ነገሩ ደግሞ ካረጋገጣችሁ የያዛችሁ ቤሊስ ፎዚ ከሆነ የሚሰጧችሁ መድኃኒቶች አሉ። አሁን ቤሊስ ፎዚ ኮዝ የምታደርገው ያቺ ቫይረስ ነች ይላል አይደል? አንቲቫይረስ ይሰጧቸዋል። መድኃኒቶቹን አሳያቸዋለሁ እና የመድኃኒቶቹንም ትንጽፍላቸዋለሁ። አንቲቫይረስ አለች ቫይረሱን እንትን ምትል ያው አንቲቫይረስ ነችና ታደክመዋለች ማለት ታጠፋዋለች። ቀስ በቀስ ቦታው ቶሎ እንዲያገግም ሙሉ ፊታችሁ ጤንነቱ እንዲመለስ ራሱ በጣም ጠቃሚ ነው ማለት ነው። ቤሊስ ፎዚ ከሆነ እንደዚህ ፊታችሁ እንደገና ወደ ኖርማል የመለስ ቻንሱ በጣም ሰፊ ይሆናል፣ 80% ይሆናል እና በብዛት እንደዚህ ቤሊስ ፎዚ የሚያጋጥማችሁ ሰዎች ጭራሽ ምንም ትሪት ሳያደርጉ እስከ 70 ያሉት ፐርሰንቱ ምንም ትሪት ሳያደርጉ ነው የሚድኑት። ስለዚህ ብዙ መጨነቅ አያስፈልግም ነው። ከጭንቀት እንትን ሪላክስ ማድረግ ነው። ምንም አትስኩ። እንደዚህ አይነት በሽታ ካጋጠማችሁ ያው እና ቪዲዮዎቹን ማሳያችሁ ይሆናል። ተከታተሉ። እንደዚህ ቤሊስ ፎዚ እንትን ካላችሁ